ውድ አድማጭ ተመልካቾች በዛሬው ዝግጅት ኢራን ጆርዳን የሚገኘውን ታድ ሲስተም ሙሉ ለሙሉ ማውደሟ በአሜሪካ ሚዲያዎች ስለመገለጹ፣ ኢራን ሳውዲን በይፋ ስለማመስገኗ፣ የገልፍ ሀብታም አረብ ሀገራት ተቀማጭ ገንዘባቸውን ከአሜሪካ ሊያወጡ ስለመሆኑ እንመለከታለን። አብራችን ቆዩ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። ኢራን ጆርዳን የሚገኘውን የአሜሪካ ታድ ራዳር ሲስተም የአየር መከላከያ ሙሉ ለሙሉ አወደመች። የሳተላይት ምስሎች እንዳረጋገጡት የኢራን መከላከያ ጆርዳን ላይ ተጠምዶ ወደ እስራኤል የሚወነጨፉ በራሪ ነገሮችን ሲከላከል የነበረው የአሜሪካው ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ወይም ታድ ሙሉ ለሙሉ ወድመዋል። ጆርዳን ውስጥ ሙዋፈቅ በተባለ ቦታ ተጠምዶ የነበረው የአሜሪካ ኢራን ጦርነት በተጀመረ የመጀመሪያው ቀን ነው የተመታው። ጦርነቱ እንደተጀመረ ኢራን በፈጸመችው የአጸፋ ጥቃት የባሊስቲክ ሚሳይሎችን ሲያመክን የነበረው ይህ ጸረ ሚሳይል ስርዓት ወድሟል። ጥቃቱ በገልፍ ቀጠና የሚገኘው የአሜሪካና አጋሮቿ አየር መከላከያ ስርዓት መስበር የሚል የኢራን ስትራቴጂ አካል ነው ተብለዋል። ሲኤንኤን ማርች 2 2026 ሃይ ሪዞሉሽን ሳተላይት ኢሜጅ አሳይቶ እንደዘገበው ማዕከል ውስጥ የነበረው ANTPY2 ራዳር በኢራን ተመቶ ወድመዋል። ሙወፈቅ የተባለው የጆርዳን ጦር ቤዝ ከኢራን ድንበር 800 ኪሎ ሜትር የሚገኝ ነው። የራዳሩ ሙሉ ለሙሉ መውደም ለኢራን ትልቅ ታክቲካዊ ድል ነው። ምክንያቱም ስርዓቱ እስራኤል ውስጥና አካባቢ ለነበሩ የሚሳኤል መከላከያ ስርዓቶች ቀድሞ ማስጠንቀቂያ በመስጠትና ሚሳኤሎችን የሚመክቱ ዳታዎችን በማዘጋጀት ሰፊ ሚና ሲጫወት ስለነበር ነው። ታድ ባትሪ መካከለኛው ምስራቅ ለነበረው የአሜሪካና አጋሮቿ ድርብርብ ሚሳኤል መከላከያ ስርዓት ዋና ምሰሶ ነበር። አሜሪካ በዓለም አቀፍ ደረጃ በጠቅላላው 8 ታድ ባትሪዎች አሏት። ከዛ ውስጥ 2 ዩኤኢ ውስጥ ይገኛሉ፣ 1 ሳውዲ ይገኛል። በተቀሩት እስራኤል የሚጠብቁ ናቸው። ዩኤኢ እና ሳውዲ የሚገኙ የታድ ባትሪዎችም ቢሆኑ ዋና ዓላማቸው እስራኤል ለመጠበቅ ነው። እያንዳንዱ ባትሪ ከረጅም ርቀት የሚመጣን በራሪ ነገር የሚመለከተው ANTPY2 ራዳር በመጠቀም ነው። ያለዛ ስርዓቱ ከርቀት የሚመጡ ነገሮችን ማየት አይችልም፣ ወይም የማየት አቅሙ በእጅጉ ይቀንሳል። ከዚህ በተጨማሪ በተለያየ የመካከለኛው ምስራቅ ቦታዎች የነበሩ የአሜሪካ ራዳሮች መውደማቸውን ኒውዮርክ ታይምስ ገልጸዋል። ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና ዩኤ የነበሩ የሳተላይት ኮሚኒኬሽን ተርሚናልስ በኢራን ጥቃት ወድመዋል። ኳታር የነበረው የአሜሪካው ኤንኤፍፒኤስ 132 ቅድመ ማስጠንቀቂያ ሚሳይል ዲቴክሽን ስርዓት በአብዛኛው ተመቶ ተበላሽተዋል። ባህሬን የነበረው የአሜሪካ ባህር ፊውዝ ፍሊት ራዳርን ተመሳሳይ ዕጣ ገጥሞታል። በመሆኑም ኢራን በውጊያው የመጀመሪያ ቀናት ሆን ብላ የአሜሪካ አየር መከላከያ ሚሳይል መከላከያና ራዳሮችን መምታት ላይ አተኩራለች። የኢራን ሚሳይል መከላከያዎች ራዳሮችን የመምታት ስትራቴጂ አሜሪካ የኢራን ሚሳይል ማምለቻዎችን ማስወንጨፊያና የኒውክሌር ማዕከላትን ለመታችባት በቀል ከመሆኑ በተጨማሪ የአሜሪካ አየር መከላከያ ስርዓትን አውድሞ ሀገራቱን ያለ መከላከያ እርቃን በማስቀረት በረጅም ጊዜ ሂደት ለጥቃት የማመቻቸት ስትራቴጂ ነው። ምንም እንኳ በጦርነቱ የመጀመሪያ ቀናት የአሜሪካ ሚሳኤል መከላከያዎች የኢራን ሚሳኤሎችን ጥሩ እየመከቱ የነበረ ቢሆንም የራዳር ጣቢያዎቹ መመታት ከጀመሩ በኋላ የመከላከል አቅማቸው ወርደዋል። እነዚህ ዋጋቸው በቢሊዮን ዶላር የሚገመቱ የአሜሪካ ራዳሮችና የአየር መከላከያዎች መለዋወጫ ዕቃ በዓለም አቀፍ ገበያ ለማግኘትም የሚቻል አይደለም። በመሆኑም ጦርነቱ እየቀጠለ ተራዝሞ ከሄደና የቀሩትም የአሜሪካ ሚሳኤል መከላከያዎች ከወደሙ የአካባቢው ሀገራት ራሳቸውን ከኢራን ጥቃት የሚከላከሉበት መንገድ ስለሌለ ኢራን በግላጭ አግኝታ ትለበልባቸዋለች እያሉ ነው ታዛቢዎች። ከዚህ ጦርነት መረዳት የሚቻለው ይላሉ ታዛቢዎች፣ በቴክኖሎጂ በአቅም የተሻለ ጠላት በአሲሜትሪክ ዋርፌር ታክቲክ በሰው ብልጠት ልታሸነፈው እንደሚቻል ነው። ሁለተኛው ሳምንቱ ሊይዝ በደረሰው በዚህ ጦርነት ሁለቱም ኃይሎች አንዱ ለሚያደርሰው ጥቃት አጠናክረው እንደቀጠሉ ነው። የዓለም አቀፍ ነዳጅ ገበያና ኑሮ ውድነትን በዛው ልክ እየተተኮሰ ይገኛል። ኢራን ሳውዲን በይፋ ለምን አመሰገነች? ሳውዲ የምድርም የአየርም ግዛቴን አሜሪካ ኢራን እንድታጠቃ አልፈቅድም በማለቷ እና በአቋሟ በመጽናቷ ኢራን አመስግናታለች። በሳውዲ የኢራን አምባሳደር አሊሬዛ ኢናያቲ ሳውዲ በይፋ በሚዲያ አመስግኗታል። ምስጋና በሁለቱ ሀገራት ግንኙነት ታሪክ አዲስ ምዕራፍ የከፈተ ነው ተብሏል። ኢራንና ሳውዲ በ2023 በቻይና አደራዳሪነት ወደ መቃረብ መሄዳቸው ይታወሳል። ሳውዲ አሜሪካ የከፈተችውን ጥቃት በይፋ ማውገዟን፣ በጥቃቱ ማግስት ለኢራን ባለሥልጣናት ደውላ በነገሩ ዙሪያ መወያየቷን በመጥቀስ አምባሳደሩ ሳውዲን አመስግኗል። ለአሜሪካ የአየር የመሬት የባህር ግዛታቸውን የፈቀዱ የገልፍ አረብ ሀገራት የኢራን አጸፋ ጥቃት ሰለባ መሆናቸው ይታወቃል። በመሆኑም ሳዑዲ የኢራን አጸፋ ጥቃት ሰለባ ከመሆን ተርፋለች በያዘችው አቋም የተነሳ። ተንታኞች እንደሚገልጹት የሳዑዲ አቋም ግጭቱ አሁን ከነበረበት የባሰ እንዳይሰፋ አግዘዋል። ለምሳሌ ሳዑዲ አሜሪካን ደግፋ ቤዝ ብትሰጥ የየመን ሁቲ ኢራቅ የሚገኙ ቡድኖችና ራሷ ኢራን ሳዑዲ ላይ ጥቃት መፈጸማቸው የነዳጅ ምርቷን ማንኮታኮታቸው አይቀርም ነበር። አምባሳደሩ እንደገለጸው የሳውዲ አቋም አካባቢያዊ መግባባትና ሰላም ከመፍጠር አንጻር ቁልፍ ነገር ነው። በመሆኑም በዚህ ቀውጥ የጦርነት ሰዓት ሳውዲ ገለልተኛ ለመሆን መወሰኗ በሁለቱ ሀገራት ግንኙነት ዙሪያ ኮንፊደንስ ከመገንባት አንጻር ወሳኝ ነው። የፖለቲካ ተንታኞች እንደሚገልጹት በ2023 ተፈርሞ የነበረው ስምምነት ለአሁኑ የሳውዲ አቋም አንዱ ምክንያት ነው። ሳውዲ አረቢያ ኢራን ከሚያጠቁ ሀገራት ጋር ተባብረ ኢራን አላጠቃ ማለቷ ለኢኮኖሚ ዳይቨርሲፊኬሽን ፕላኗ እና ለሀገር ውስጥ መረጋጋቷ
ቅድሚያ እንደምትሰጥ ያሳያል ተብሏል። ሳውዲ ወደ ግጭቱ ብትገባ የኤነርጂ ተቋማቶቿ ቀስ በቀስ ይወድሙ ነበር። ያ ደግሞ ዓለም አቀፍ የነዳጅ ዋጋን ከዚህም በላይ በብዙ እጥፍ ከፍ እንዲል ያደርገው ነበር። የገልፍ አረብ ሀገራት አሜሪካ ውስጥ የነበራቸውን ተቀማጭ ሀብት ሊያወጡ ነው። ከገልፍ አራት ትላልቅ ኢኮኖሚዎች ሶስቱ የሆኑት ሳውዲ አረቢያ፣ ዩኤኢ እና ኩዌት አሜሪካ ውስጥ በኢንቨስትመንትና በተለያየ መልኩ የነበረ ተቀማጫቸው ሊያወጡ እየተወያዩ መሆኑ ተሰምተዋል። ፊናንሻል ታይምስ እንደዘገበው እነዚህ ሀገራት ተቀማጫቸውን ከአሜሪካ የሚያወጡት ከፍተኛ የበጀት ግፊት ስለገጠማቸው ነው። ከነዳጅ የሚያገኙት ገቢ እየቀነሰ ነው። የመርከብ ንግድ መስመሮቻቸው ተቋርጧል ወይም ተዛብተዋል። ከቱሪዝም ያገኙት ገቢ አሽቆልቁሏል። ስለሆነም ችግር ውስጥ እየገቡ ነው። ሀገራቱ ሊወስዱት ያሰቡት እርምጃ የጥንቃቄ እርምጃ ነው ተብሏል። እነዚህ ሀገራት ያጠራቀሙትና አሜሪካ ውስጥ ሊያወጡት ያሰቡት በኢኩዊቲ ሪል ስቴት እና ቦንድ መልኩ የነበራቸው ተቀማጭ $2 ትሪሊየን ነው። እነዚህ ሀገራት ያጠራቀሙትና አሜሪካ ውስጥ ሊያወጡት ያሰቡት በኢኩዊቲ ሪል ስቴት እና ቦንድ መልኩ የነበራቸው ተቀማጭ $2 ትሪሊየን ነው። የኢራን ጦርነት መቀጠል የገልፍ ሀገራት መረጋጋት ከማሳጣቱን ባሻገር ከፍተኛ የኢኮኖሚ አደጋ ውስጥ እየከተታቸው ነው ተብሏል። ከዚህ በተጨማሪ የሚያወጡት ተቀማጭ ገንዘብ የአሜሪካ ኢኮኖሚና የአሜሪካ መንግስት ላይ ከፍተኛ ጫና ማሳደሩ አይቀርም። አሜሪካ ለዘመናት የገልፍ ሀገራት ኢንቨስትመንት መዳረሻ ነበረች። አብዛኛው የኢኮኖሚ እድገቷም የእነዚህ አረብ ሀገራት ኢንቨስትመንትና ገበያ ነበር። በመሆኑም የኢራን ጦርነት በቀጠለ ቁጥር አሜሪካ ራሷ አደጋ ውስጥ እየገባች መሆኑ ከብዙ ማሳያዎች ውስጥ አንዱ ማሳያ ነው ተብሎ